ስለዚህ ውድ ቤተሰቦች አሁንም ብዙዎቻችሁ ሀሳባችሁ ሚኪ ለምንድን ነው የማይፈታው? ሚኪ ለምንድን ነው? ምን አይነት ህግ ነው? ምን አይነት ስርዓት ነው? ወንጀለኛ ነበር አበበ ምናምን ብዙ ነገር እያላችሁ ይሄ ነገር ትክክለኛ አሰራር ስለሆነ ደግሜ የምናገር የሚፈልግ መፈታቱ እኮ አይቀርም። በነገራችን ላይ አበበ እስቲል አሁንም ድረስ እንደነቃ ነው። እስቲል እስካሁን ድረስ ምንም የሚያስታውሰው ነገር የለም። ጭራሽ ቀና ብሎ ራሱን ችሎ ምግብ መብላት እንኳን የሚችልበት ሁኔታ ላይ አይደለም። ከዚህ በፊት ነግሬያቸዋለሁ፣ ሙሉ በሙሉ ፓራላይዝ እንደሆነ ምንም መንቀሳቀስ የሚችልበት ሁኔታ ላይ አይደለም። ስለዚህ ቅጣቱን እያገኘ ቤተሰቦች እኛ የተቻለንን ነገር እያደረግን ነው። አሁንም አሹ ሚኪን ለማስፈታት የተቻለን ነገር እየሰራን ያለ ነው። ሰራን ነው በእርግጥ እኔ አሁን ትንሽ ሎሌ እሱም ማስፈቱኝ እያለ ያለው ወጥቶ ምን ሊያደርግ እንደሆነ አላውቅም። ግን ይህንን ነገር ወጥቶም ሊያደርግ ያሰበውን ነገር መጀመሪያ ከኛ ጋር በእቅድ መወያየት አለበት። አስፈቱኝና እኔ የማደርገውን አውቃለሁ፣ እኔ ጉዳዩን ጨርሷለሁ፣ ፈጽሟለሁ፣ ይሄ የማይመስል ነገር ነው። ምክንያቱም ውጤቱን እያየነው ነው ያለ ነው። በየግላችን የምንሄደው እያንዳንዱ እርምጃ ዋጋ እያስከፈለን ነው። ቀላል ዋጋ እያስከፈለ ነው። አሁን ባለፈው አንተ ላይ የተፈጠረው አውቃለሁ። ለተበለህ ዘለገባህ ልጅቷ ሊደፍረኝ ነበር ብላ ጭራሽ ደፍሮኛል ብላ ነው ጭራሽ ክስ የመሰረተችው። ያው ቴክኖሎጂ ባይኖርና ምርመራው ባይኖር ኖሮ እንግዲህ አንተ ምን ልትሆን እንደምችል ማሰብ አይከብድም ነበር። ትክክል። እኔ ከምንም በላይ ደግሞ ሌላው በጣም እጅግ በጣም ግራ እያጋባኝ ያለው ውድ ቤተሰቦች ታስታውሱ እንደሆነ እንግዲህ ሜርሲ የሀሳቡም ደጋፊ ሆና መጀመሪያ ላይ ማለት ተታላ ሊሆን ይችላል፣ ግን እሷም አሁን ከጤናዋ አይደለችም የሚለው ነገር ለእኔ አሁንም ትልቅ ራስ ምታት ነው የሆነብኝ። ምንድን ነው የሆነችው? እንዴት ሳታም ማለት በግልጽ ሳትነግረን ራሷ ጫና ፈጥራ ሽምግልና ይላካል። እማዬ ይሄንን በቃ ተቀበይ ማለት የሚኪ ሁኔታ አለ። ይሄንን እያወቀች እኔ ከጤናዋ ነው ይሄንን ራሱ እሷ ያደረገችው ነገርኩ። ይሄ ሁላ ነገር በአግባቡ እየተከናወነ ያለ አይደለም። ሜርሲ ፈልገው የሆነ ነገር አይደለም። ምንም ሜርሲ የምትፈልገው ነገር የለም። ራሷን አታውቅም፣ የምታደርገውን የምትሰራውን አታውቅም። ስለዚህ ኦልሬዲ ሙሉ በሙሉ ሜርሲ በተያዘችበት ሁኔታ ውስጥ ነው ያለችው፣ ተይዛ ነው ያለችው ባህርል እንጂማ ቀጥ ብላ ሄዳ ተከትላ አብራ ሰው ቤት ውስጥ አትገባም ነበረ። ከዛ በኋላ ተደፍራ ራሱ ጥላ ወጥታ መምጣት ትችል ነበረ። መስማት የማልፈልገው እና የማልችለው ጉዳይ ቢኖር ይሄ ነው። እባክህ እኔ ብዙ ተስፋ ነበረኝ። ገብቶሃል? በቤተሰቤ በጣም ብዙ ትልቅ ተስፋ ነበረኝ፣ በተለይ በሜርሲ። እሺ ሚኪስ አንዴ እዚህ ጉዳይ ላይ ነው ያለው፣ ግን እሷ ከምንም አይነት ጉዳይ ሳትነካካ በቃ የራሷን ህይወት መስረታ እማዬንም እሷንም እኔ ነፃ ሆኖ የሚኖሩበትን ነገር ነበረ የምመኘው የማስበው። ታውቃለህ ማለት ከኪሩቤል ጋር የነበራቸው ነገርን በጣም ነበር የምጠብቀው በጣም። ምክንያቱም የኔ በቤተሰባችን ውስጥ የነበረው ህይወት ትልቅ ምስቅልቅል ነገር ፈጥሯል። ቢያንስ የእሷ ህይወት በቃ ብቻ አሁንም ቢሆን የቤተሰብ ላይ ያለው ጫና እስካሁን እንደቀጠለ ነው። ስቲል እስካሁን ድረስ ምን ነገር ሊፈታ አልቻለም። ሚኪም ደግሞ በራሱ መንገድ የራሱን ነገር ለማድረግ ነው እያሰበ ያለው እያቀደ ያለው። ያን ደግሞ እንዲያደርግ እኔ ሚኪ አልፈቅድለትም። ምክንያቱም ብናስወጣው ራሱ ጉዳዩን ከኛ ጋር ይጨርሳል እንጂ ከኛ ጋር ሆኖ ተማክሮ ይሰራል እንጂ በግሉ የሚሰራው ስራ አይኖርም። ይህንን ነገር ማስረገጥ እፈልጋለሁ። ምክንያቱም እኔ ልውጣና እኔ ልፍታው ጉዳዩ ምናምን እያለ ስለሆነ ያለው ማለት ነው። ይሄ ነገር ለእኔ ትንሽ አሳማኝ አይደለም። ለማንኛውም ያው እንደነገርኳቸው ሚኪ በጣም በአደገኛ ሁኔታ በትልቅ በሚባል ሁኔታ ቃል ገብቶበታል። እዚህ ሰውዬ እዚህ ነገር ላይ እንድታሰምሩልኝ በዚህ ልክ እንደዚህ ጨክኖ እህቱ እንደተያዘች ራሱ ተነግሮት በዚህ ልክ ጨክኖ እንትን ሊል የቻለው ማለት ነው። በጣም 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 ትክክል ነህ። አሁን እኔ ምናልባት አሁን አንድ እንደ መፍትሄ የማስበው ሀሳብ ምንድን ነው፣ ወደ ቤተሰቦችም እንዲያውቁልኝ የሚፈልገው ነገር አሁን ሚኪ በራሴ መንገድ ጨርሳለሁ የሚል አመለካከት ውስጥ ነው ያለው። እሱ የገባበት ቃል ኪዳን እሱ የያዘው ጉዳይ
ምን ያክል ትልቅ ይሁን ምን ያክል ነገሩ ከባድ ይሁን የምናውቀው ነገር የለም። ግን አሁን እሱ የሚያምነው ትረስ አድርጎ ትረስቱን አሳልፎ የሚሰጠው ሰው ያስፈልጋል አይደል? ቢያንስ ለእኔ እንኳን እኮ ነገሮችን እኮ አስተላልፎ መስጠት ነበረበት። ዞሮ ዞሮ አሁን ምንድን ነው እያሰብኩ ያለሁት እንደ መፍትሄ አሁን ምናልባት ዛሬም የሚጨመር ሌላ መረጃ ይኖራል፣ የሚገኝ መረጃ ይኖራል። መረጃዎችን አጠናክረን እኛ የምንደርስበትን ነገር ካየ በኋላ ይህንን ነገር የሚናገርበት መንገድ ቢፈጠር ማለት አሁን በዚህ አጭር ጊዜ ውስጥ ሚኪን እናስፈታለን ብዬ አላስብም። እያወራን ነበረ ከህግ ባለሙያዎች ጋር ታስታውሳለህ። ነገሮች ሂደት አላቸው። በአጭር የሚቀጭበት ሁኔታ ይኖራል ብዬ አላስብም እና እሱ ግን እምነቱን የሚያሳድርበት ሁኔታ እንዲፈጠር እኛ የቻልነውን ያክል መስራት አለብን። ምናልባት ዛሬም የምናገኘው መረጃ ወደፊት የሚገፋን ሊሆን ይችላል ብዬ ገምታለሁ። አዎ እንግዲህ ትክክል ነው። በአጭር ጊዜ ውስጥ ላናስፈታው እንችላለን፣ በአጭር ጊዜ ውስጥ ልናስፈታውም እንችላለን። እሱን እንደ ሁኔታው እንዳካሄዳችን ነው ማለት የአበበም ሁኔታ ነው ነግራቸዋለሁ። እና ትንሽ ጠንከር ያደረገው ሰውየው ሙሉ በሙሉ ዳሜጅ ስለሆነ ነው። ሙሉ በሙሉ ዳሜጅ ስለሆነ ይሄ ነገር እንደዚህ ክርር ያለው እንጂ ከዚህ የተሻለ ሁኔታ ላይ ቢሆን ኖሮ አበበ ሚኪ ላይም ይህን ያክል እንደዚህ የከፋ ነገር ወይ ደግሞ ጠንከር ያለ ነገር ላይኖር ይችል ነበረ። ለማንኛውም ያው እንደነገርኳችሁ ቅድም እንግዳ ይመጣል ብያችኋለሁ። ሌላ ተጨማሪ ሰው አለኝ ብያችኋለሁ። ኦልሬዲ እንግዳ ይደርሷል። ስለዚህ ማን ነው እንግዳ? ምንድን ነው የሚያውቀው ስለ ሚኪ? ከሚኪ ጋር ምንድን ነው የሚያገናኘው? እንዲሁም ደግሞ ሚኪ ስለደበቀው ሰው ምን አይነት መረጃ አለው የሚለውን ነገር ደግሞ አብረን የምንከታተል አብረን የምንሰማው ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ይቆዩ። አሁንም ቤተሰብ ያሉ ናቸው። ግን በመሀል እየተጎዳች ያለችው ማናት? እህትዮ ናት። ሀሳብ ስቴታችን ኮሜንት ላይ መጻፋችሁን አትርሱ። ቪዲዮን ደግሞ ምክንያቱም እህትዮ አሁን ላይክ በራሷ ፈቃድ ሄድሽ ተባለች እንጂ የሆነ ነገር አድርገዋታል። መልካም ቆይታ። እንግዲህ ይቀበላሉ። ግን ሰውየው ራሱ ሄድ መጣ ነው አሉ የሚለው የሆነ ጤነኛ አይመስልም አሉ። እሺ እንግዲህ ውድ ቤተሰቦች ያው እንግዲህ ተቀብያለሁ። እንደምትመለከቷት እንግዲህ ዛሬ ምን አይነት ሰው ቢሆን ነገር የትም ቦታ እንዳትሄድ ምን ነገር እንዳታደርግ ቀን ምንም አይነት ፕሮግራም እንዳትይዝ አድርጌ እንግዲህ እዚህ እንድትገኝ አድርጊያታለሁ። ማነች፣ ምንድነች፣ ምንድነው የሚያገናኛት የሚለውን ነገር ደግሞ አብረን የምንሰማ ይሆናል ማለት ነው። አሁንም በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ መልካም ጊዜ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። ያው ሰላም ነው። ያው እንግዲህ ሚዲያችን ላይ ቀርበሻል ዛሬ። አስገድደንሽ አይደለም መቼም። ኧረ በጭራሽ ፈቃደኛ ሆነልሽ ልናል አይደለ? ስላለው ነገሮች እንደማን እንድናወራ። መልካም። ስለዚህ እስኪ ስምሽን ከማስታወቅ ጀምሪ። ሄርሜላ እባላለሁ። እሺ ሄርሜላ፣ ይህን ቤት ታውቂዋለሽ በደንብ አይደለ? እንዴት ነው የምታውቂው? እስኪ ማለት ምንድን ነው የሚያገናኘች ከዚህ ቤተሰብ ጋር? ከዚህ ቤተሰብ ጋር እኔም እዚያው አካባቢ ነኝ ያለሁት። ከሚኪ ጋርም አብሮ አደግም ነን። ከዛ በላይም ደግሞ ወንድም እናት ነው። አንድ ትምህርት ቤት ነው የተማርነው። ያው በእድሜም እኩያ ነን እና ያው ከሱም አልፎ ደግሞ ያው ከቤተሰቡ ጋርም ያው ልክ እንደ ቤተሰብ ነን ማለት ነው። መልካም። እስኪ ያው አብሮ አደግንም ብለሻል። ከቤተሰቦችሽ ጋር ነው የምኖሪው? አዎ ከቤተሰብ ጋር ነኝ። እዚሁ ሰፈር ተወልደሽ ነው ያደግሽው? አዎ እዚሁ ነው። እስኪ ያስተዳደግሽ ምን ይመስል? ከሚኪ ጋር የነበራችሁ የልጅነት ጊዜያቸው ምን ይመስል ነበር? ያው እንደ ሁሉም ወደኛ መጥተው ነው እኛም ወደ እነሱ ሄደን ነው። ከሱም አልፎ ያው እሱ በማይኖርበት ሰዓት አሼም አለ። እርስ በእርስ ሁላችንም ተደጋግፈን ነው ቤተሰብ ማለት ነው። ስለዚህ ያው ቀረቤታችሁ ከአብሮ አደግነት ከሰፈር ልጅነት ከጓደኝነት ባሻገር ቤተሰባዊነትም ጭምር ያካትተ ነው ማለት ነው። ልክ ነው። ከዛ ባሻገር ደግሞ ያው ሁላችንም እንደምናውቀው እኛ ስራ አለን። ከስራችን አንጻር ደግሞ እርስ በርስ የስራ ባልደረቦቻችን ወንድማማቾች እንደሆነ አድርገን አስበን ወንድማማቾች ነን ብለን ተቀራርበን ነው የምንኖረው። እንደዛ ነው መጠን ደግሞ በዛ ነው ልክ ሁላችንም የራሳችን የሆነ ፕራይቬት ጓደኞች አሉ አይደለ? የራሳችን የምንላቸው ከልባችን የምንወዳቸው በስራ ማይገናኙ ከኛ ጋር ፐርሰናል የሆኑ ጓደኞች አሉ። በጣም የምንዋደድ እኔም ስላለኝ አንተም ስላለ ሚኪም ስላለ እና በጣም የሚገርመው ደግሞ ሚኪ በጣም ቤስት ጓደኛው
በየትኛውም እና በማንኛውም አይነት አጋጣሚ ሚስጥረኛውም አማካሪውም አንቺ ነሽ አይደል? ብዙ ሚስጥሮችን ትካፈላላችሁ ምናምን ነገር አይደል? ሚኪ ያለበትን ሁኔታም ደግሞ በደንብ ታውቂያለሽ። ያው ከወረዲ ወደ ወር እየተጠጋ ነው። ሚኪ ከታሰረ በወሰነው ውሳኔ መሰረት እንግዲህ ያው ተገቢ ያልሆነ ነገር ነው ያደረገው። ትክክል ነውም ትክክል አይደለም፣ በህግ አግባብ ትክክል አይደለም። እንደኛ ደግሞ ትክክል ነው። የለፋንበት ኬዝ ሊበላሽ ሲል ነው እንግዲህ ይህን ውሳኔ የወሰነው። ግን ያው እሱ ለስራ አብቅቶታል እና በዛን ወቅት ምንድን ነበር የተሰማሽ? እኔ በጣም ነው ያዘንኩት። ምክንያቱም ከጓደኝነት ያለፈ እነግርሃለሁ፣ ልክ እንደ ወንድሜ ነው የማየው፣ እሱም እንደ እህቱ ነው የማየው። ከአብሮ አደግነት የበለጠ በጣም ቤተሰብ ነን። እኔ በጣም ነው ያዘንኩት። ሄደሽ ለማናገር ነው ሞክረሽ ነበር? አዎ ሞክሬያለሁ፣ አናግሬዋለሁ፣ አግኝቼውም አሉ እና ያው የነገረኝ ነገር የለም። ምንድን ነው የተፈጠረው ነገር ስለው ምንም ተደባብቀን አናውቅም። ይሄን ነገር ግን ለምን ሊደብቀኝም እንደፈለገ ምንም አውቀው ነገር የለም። ይህን ነገር ሊደብቅሽ የፈለገብን በእጁት በጥይት ሰው ስለመታ ነው። ያንን ነገር ከሚዲያው አውቀሻል ብዬ አስባለሁ። መደበቅ የለበትም ሚዲያ ላይ ስለወጣ ይሄ ነገር እሱ ሊነግርሽ አይችልም። እንደዚህ ሰው በጥይት መጥቼ ነው ብሎሽ አይነግርሽ። ምክንያቱም ካላችሁ ቀረቤት አንጻር እንዳትደነግጪ እንዳትፈሪ ስለሚፈልግ እንደዚህ አይነት ነገር ሚኪ አድርጎም ስለማያውቅ ከዚህ በፊት የመጀመሪያውም ስለሆነ እንዲያደርግ ነው ብሎ ሊናገር አይችልም። በርግጥ ልክ ነው። ስለዚህ ከዛ አንጻር ነው ብዬ ነው የማስበው እንግዲህ ያልነገረሽ። ስለዚህ ከዛ በፊት ግን ከምታሰረው በፊት ከአንቺ ጋር አንዳንድ ቦታዎች ሄዳችሁ እንደነበረም ጭምር ሰምቻለሁ እና ስለዛ ነገር ብትነግሪኝ። የት ነበር የሄዳችሁት? ምን አይነት አንዳንድ ቦታ? ማለትም ለማንም ሳይናገር የትም ቦታ ሄዶ አያውቅም። አይ ቲንክ ከሁለት ወር በፊት ግን ጓደኛው ሚኪ ጓደኛው ስለሽ አብሮ አደግ አንቺን ይዞሽ ከከተማ ወጥቶ እንደነበረ አውቄያለሁ። እና ወዴት ነው ሄዳችሁት? ያው አሁን እንደተናገርከው መጀመሪያ ያው ሌላው የጉድል ጉዳይ ነው ብለሃል። ከስራ ውጭ ያለው ሌላ ምንም ማውቀው ነገር የለም። በእርግጥ ምናልባት እንደ ወንድምና እህት ወጣ ብለን ሊሆን ይችላል። ሌላ ምንም ማስታውሰው ማውቀውም ነገር የለም። ወጣ ብለን ሊሆን ይችላል ማለት ያው ባታስጨንቀኝ እኔ ደስ ይለኛል ከይቅርታ ጋር። አሁን የሚመሰልሽ ማስጨነቅና ለማስጨነቅ ጉዳይ አለ። ያለንበት እንደ ቤተሰብ የገባንበት ችግር በጣም ከባድ። ስለዚህ ለመረጃ ደግሞ ማንኛውንም ይገባኛል እኮ እሺ፣ አንተ ትረዳኛለህ ብዬ አስባለሁ። ከሱ የበለጠ ያው ታውቀኛለህም የበለጠ ከሱ ማወቅ እኮ እኔም አውቅሻለሁ አይደለ? አንተዋወቅም? እንተዋወቃለን የበለጠ ግን ያው ከልጅነቴ ጀምሮ የሚያውቀኝም አሼም አለ። አዎ ያውቅሻል። ነገር ግን ይኸውልሽ ምን አለ መሰለሽ በደንብ እንድትይ የምፈልገው ነገር እንድትታስቢ በምፈልገው ነገር ይህ ቤተሰብ ያለበትን ሁኔታ ነው። እሱም ቤተሰብ ያለችበትን ሁኔታ ታውቂያለሽ? አውቃለሁ። ምን አይነት ነገር እንደደረሰባት የት እንደገባች ያልታወቀበት ሁኔታ ላይ እንዳለና ማዘርም እንዴት እንደተጨናንቃ እንዳለች ቀን በቀን እያለቀሰች እንደሆነ እያንዳንዱ ነገር ታውቂያለሽ? አውቃለሁ። ይሄ ቤተሰብ ማለት እኮ ለእኔም ቤተሰቤ ነው። እስቲል በዚህ ሰዓት እንኳን የት ነው ያለችው? እናታችን ቤተክርስቲያን ላይ ተደፍታ እያለቀሰች ሁልጊዜ ጠዋት ጠዋት ትነሳለች። ቤተክርስቲያን ሄዳ ማልቀስ ነው፣ ፈጣሪዋ ላይ ማልቀስ ነው፣ ስለ ልጆቿ ማልቀስ፣ ስለ ልጆቿ መለመን። ገባሻል? ስለዚህ ይህንን ቤተሰብ መታደግ ካለብን እንታደገው። ነገሮችን ባታደባብሽ የተሻለ ነው። እኔ ምንም ሚኪ ለመዝናናት ወደ ክፍለ ሀገር ከከተማ ውጭ አይሄድም ከአንቺ ጋር ምልሽ አንቺ ማንም አይደለሽም ልልሽ ፈልጌ ሳይሆን ብዙ ኬዞች ብዙ ስራዎች እያሉብን ለእኛ ሳይነግረን ጭራሽ ወጥቶ ሊዝናና አይችልም። የተደበቀ ሚስጥር ስላለው ነው አንቺን ይዞሽ ሄደው። አውቀናለም። ይኸውልሽ ልብ ብለሽ ስሚ። እኔም እንዳወራ እድሉን ስጠኝ እኮ እንድታወሪ እድሉን ሰጥሻለሁ። እኔ ምንም አውቀው ነገር የለም። አንድ ነገር እዚህ ጋር አሁን እኔ አሁን አንቺ አውቅሻለሁ አይደል? እንተዋወቃለን። እድገታችንም እኮ ይታወቃል በቤተሰብ ማለት ነው። የዚህን ያህል ቀረቤት አለን። ግን በዚህ ሰዓት ላይ እንኳን ከእናንተ ቤተሰብ ጋር አይደለም እኔ ቤተሰቤን ራሱ እያወቁ አይደለም፣ ማን ምን እንደሆነ እየገባኝ አይደለም። ገብቶሻል አይደለም? ስለዚህ አሁን አንቺ የምትሆን አላውቅም ብለሽ በምትይው ደረጃ ሊሆን አይችልም። ሲጀምር ሚኪ ምንም ነገር አይደብቃትም። ምንም ነገር የሚደብቅሽ ነገር የለም። ምንም ነገር የሚዋሽሽ ነገር የለም።
ስለደበቀው ሰውዬ ደግሞ በደንብ ያወራሻል፣ ያማክርሻል። ምክንያቱም ከኛ ውጭ ያደረገው ነገር ስለሆነ አንድ የሚያማክረው ሰው ይፈልጋል፣ አንድ የሚያዋራው ሰው ይፈልጋል። ለዛም ደግሞ አንቺ ነሽ ልትሆኝ የምችው። ምንም አይነት ሚስጥረኛና ጓደኛ ስለሌለው ሚኪ ማለት እኔ ማንን እንደምትል ምን እንደደበቀ ምንም አውቀው ነገር የለም። ነግሬሃለሁ እኮ በእርግጥ እድገታችን አብሮ ቢሆንም ግን ከስራ በኋላ ያን ያህልም አይደለም። በነገራችን ላይ ልሽ ብትተባበሪን ማለት ነው ለሚኪም መልካም ስራ ነው የምትውይለት። ለምንድነው ልንገርሽ፣ ልሽ ስሚ፣ ለምንድነው ልንገርሽ፣ ሚኪ ኃላፊነት ወስዶ ያንን ሰውዬ ለመጠበቅ ቃል ገብቶ ስለሆነ ነው በዚህ ልክ እየተከላከለ ያለው። ነገር ግን እኛ ይህን ሰውዬ ካገኘ ነው ማንነቱን እናውቃለን። እሱን የሚፈልጉትን ሰዎች እናውቃለን። እሱን የሚፈልጉት ሰዎች ደግሞ ሜርሲን ይዘውብናል። እንግዲህ የሚኪን እህት የያዙት እነሱ ናቸው። እርሱን የሚፈልጉት ሰዎች ማን እንደሆኑ ካወቅን ደግሞ ሜርሲን ለማስመለስ ይቀለናል። ሰውየውንም ጠብቀን ሚኪ በሚፈልግበት መልኩ ሰውየውን ጠብቀን እኛ ፕሮቴክት አድርገነው ሜርሲን ከእጃችን አስወጥተን እነሱንም ለፍርድ ማቅረብ እንፈልጋለን። ገባሻል? እንግዲህ አስቢው፣ ምንም ማታግለጅ ፍቅረኛዋን ጥላ ከማታውቀው ሰው ጋር ልጋባ ብላ ቤተሰብ ጠየቀች። አንድ አይሆንም ስትባል ልብሷን ጠቅልላ ወጣች። ሁለት እዛ ከወጣች በኋላ ደግሞ የደረሰባት ነገር ለሴት ልጅ የማትመኙ ነገር፣ ለራስሽ ቢሆን የማትመኙ ነገር ነው። ይኸውልሽ ሜርሲ እየተደፈረች ያለችበት ሁኔታ ነው ያለው። ጾታዊ ጥቃቶች እየደረሱባት ነው ያሉት። እንግዲህ ይህንን እኔና እሺ በጆሮአችን ሄደን የሰማነው ታግታበት ከነበረበት ቤት ውስጥ ማለት እዛ ተጠብቃት ከነበረችው ልጅ ነው። እሺ ቆይ አንተ እንኳን ለምን አታምነኝ? ይኸውልሽ አሁን መተማመን እንኳ አይደለም ዋናው ነገር። አንቺ ጋር መረጃ ይኖራል በእርግጠኝነት። የምን መረጃ? እኔ ጋር ምንም አይነት መረጃ አሁን እያሰበ ያለው ሀሳብ በጣም ከባድ ማለት በእርግጠኝነት እገዛ የሚያስፈልገዋል። አሁንም ይሄ ሁሉ ነገር እየተፈጠረ ያለው በእኛ ቤተሰብ ውስጥ ይፋ የሆነ የወጣ ነገር ስለሌለ እውነት ስለማናወራ ስለማንግባባ፣ በዚህ ልክ ደግሞ ሆነ የማንቀጥል ከሆነ በጣም ከባድ ነው። አንቺ እኛን ታውቂያለሽ፣ ታምኝናለሽ። መቼም ሚኪን የሚጠቅም ጉዳይ ላይ ነው እየለፋን ያለ ነው አይደለ? ለሚኪም ለቤተሰባችን ይኸውልሽ፣ ምናልባት ለጓደኛሽ ለአብሮ አደግሽ ሚስጥሩን ጠብቄለት እሱን ታደጓለሁ ብለሽ ከሆነ አይደለም፣ እሱን ያጠፋዋል ይሄ ነገር። ጭራሽ እነዚህ ሰዎች ሚኪን ሊገሉት ራሱ ይችላሉ። አንድ ነገር ስነግርሽ ሜርሲን ሊገሏት ይችላሉ። ያ ማለት ደግሞ እንግዲህ እጃችሁ ላይ ያለው ሰው እጃችሁ ላይ ያለ በመደበቃችሁ እና ለእኛ ባለመንገራችሁ እንድንተጋገዝ እንድንተባበር ባበር ላማረጋችሁ ነፍስ ልታሳጡን ነው ማለት ነው። እባክሽን አሁንም እየለመንኩሽ ያለሁት የሚኪን እህት ስለመታደግ ነው። የሚኪን ሚስጥር ስለመደበቅ ሳይሆን ነፍስ ስለመታደግ ነው። መቼም የሚኪ እህቶች ማለት የሚኪ ጓደኛዎች ማለት የሜርሲ እህት ነሽ ማለት ነው አይደል? እህትሽ ላይ ነው ጉዳት እየደረሰ ያለው። እየነገርኩሽ ነው። ጾታዊ ጥቃት እያደረሱባት ነው። ተደፍራለች። ቀጣይ ምንድን ነው ሊያደርጓት የሚችሉት እነዚህ ሰዎች? እሺ ግን በእርግጥ አሁን ያለበትን ሰውየው አላውቅም። ምን ማለት ነው ያለበትን ሰውየው አላውቅም? ከዚህ በፊት ከሚኪ ጋር ስራ እንዲያሰራኝ ሁሌ ነበር የምጨቀጭቀው። ስራ እንዲያሰራኝ ማለት ግራጁዌት ካረኩ በኋላ የሆነ ስራ ጀምሬ ነበር እና 8-9 ወር ከሰራ በኋላ ያው ስራው አልተመቸኝም። ከዛ በኋላ ነው ያን ስራ ሳቆም ሚኪን ባገኘሁት ቁጥር በደወልኩ ቁጥር በምናወራበት ቁጥር ሁሌ ነው የምጨቀጭቀው። መቀመጡ ያስጠላኛል። ያው ቤተሰብም አለ እና ያን ነገር ሁሌ እያነሳው በስራ ጉዳይ ጨቀጭቀው ነበር እና ያው እሱም ደግሞ በዚህ ስራ አውቃለሁ ውጥረት ላይ ነው ሁሌ የሚሆነው እና እሺ ይለኛል። ያው እኔም ደግሞ መጠየቄን አላቆመም። ከዛ ያው በመሀል አይተኛም። እንደ ብርድ እኮ ነው ይሄኛውን የእናንተን ቲም ያው መቀላቀል እፈልጋለሁ እና እስኪ እናንተንም የማግዝበት ያው የምታደርጉትን ነገር ሰውን እንዴት እንደምትረዱም ስለማቅ የሰውን ነገር ለመፍታት የምትገቡበትን ነገር ሁላ ስለማቅ እኔም በተቻለኝ አቅም እንዲህ አይነት ነገር ውስጥ ባግዝ ብዬ አውርቼው ነበርና ብዙ ጊዜ ስጨቀጭቀው የሆነ ጊዜ ላይ ይሄ ነገር ዝም ብሎ የሚገባበት አይደለም፣ ስልጠና ያስፈልገዋል እና ምናልባት የግማሽ ዓመት 5 ወር 6 ወር አካባቢ ሊወስድብሽ ይችላል ምናምን ነገር ሲለኝ አሁንም ደግሞ ከዛ በኋላ ትንሽ የምጨቀጭቀውንም በረድ እያልኩ መጣው እና
ያው በመሀል ትንሽ ተራርቀንም ነበረ። ስራ ቢዚ ያደርገዋል ያው አውቃለሁ። እና የሆነ ቀን ግን ደውሎልኝ በጣም አስቸኳይ ነው ፈልግሻለሁ አለኝ እና ለማንም እንዳትናገሪ ማንም እንዳያውቅ ብሎ የነበረ የጠራኝና በመኪናው ይዞኝ ወጣ ወዳለ ቦታ ሄድን። ወጣ ወዳለ ቦታ ካፌ ተቀምጠን እያወራን ነበር እና አንዳንድ ነገር ብቻ አጫወተኝ፣ ነገረኝ። በእርግጥ ይሄ ቃል አስገብቶኛል ሚኪ በእኔና በሱ መሀል እንዲቀር። ግን አሁን ደግሞ ሜርሲ ማለት እህቴ ናት፣ ሚኪም ወንድሜ ነው። ግዴታ ደግሞ እነሱን ይሄ ነገር የሚታደግ ከሆነ መናገር ካለብኝ እናገረዋለሁ፣ ምንም ቢያቀያይመኝም ከሚኪ ጋር። እና ያኔ ከጠራኝ በኋላ ለአንድ ስራ ፈልግሻለሁ፣ እህቴ ነሽ፣ እኔ የማምነው ከልጅነታችን ጀምሮ አንቺን ነው፣ ብዙ ነገር አሳልፈናል እና አንድ ነገር እንድታደርግልኝ ፈልጋለሁ አለ። እሺ ምንድን ነው ንገረኝ ስለው ሌላ ማምነው እና እንዳንቺ መማማክረው ሰው ስለሌለ ይህንን ነገር በሚስጥር ትይዥልኛለሽ ብሎ ነው የነገረኝ። እንደ ስራም ነው እንደ የሰጠኝና አንድ ሰው አለ፣ ያ ሰው በጣም እንክብካቤ ያስፈልገዋል እና ትሪት መደረግ አለበት። ማንም ይሄን ነገር ማወቅ የለበትም እና ነርስም ሌላም ሰው ይዤ መምጣት አልችልም። በልዩ ቦታ ነው፣ በልዩ ጥበቃ ነው ሊደረግለት የሚገባው እና ያው በሰዎችም እየተፈለገ ስለሆነ ግዴታ አንቺ ታስፈልግኛለሽ። ይህን ነገር ደግሞ ይህን ሚስጥርሽ አድርገሽ እንደምትይዥ ስለማቅ ነው ብሎ ነገረኝ። ስለዛም ሰው ትንሽ አጫወተኝ። ያው እኔም ደግሞ ለማይሆን ነገርም ወንድሜ ነው አሳልፎ እንደማይሰጠኝ ስለማቅ እሺ ብዬ ነው ከአንዳንድ የተቀበልኩት ማለት ነው። ስለዚህ ሰውዬ ሲነግርሽ ይህ ሰውዬ ማን ነው? ምንድን ነው? ለምንድን ነው ጥበቃ የሚያስፈልገው? ምንም የማውቀው ነገር የለም። ምክንያቱም ሚኪ ነው ይሄ ሰው፣ አሳልፎም አይሰጠኝም፣ አልጠይቀውም። ገባኝ ነው አሳልፎ ይሰጥሻል ሰው። ይህ ሰውዬ ማንነቱን ለምንድን ነው እንዴት? ስለዚህ ሰውዬ ነገረኝ ብለሻል። ምንድን ነው የነገረሽ? ስለዚህ ሰውዬ ማን ነው? የሚፈልጉት ሰዎች ለምንድን ነው የሚፈልጉት? እንዴት ነው የሚፈልጉት? ያን ያህልም አልነገረኝም። ሲነግረኝ ስላለበት ስለሚያስፈልገው ነገር ምናምን ነው ያወራ ነው እንጂ አልነገረኝም። በዛ ላይ እኔም ስራ የሚያስፈልገኝ ነበረ፣ ቁጭ ማለትም በጣም አስጠልቶኝ ነበር እና ይሄ ጥያቄ ደግሞ ከሚኪም ሲመጣ እምቢ ብዬ እንትን ማለት አልቻልኩም። እሺ ብዬ ነው አንድ ጊዜ የተቀበልኩት። ከዛም በኋላ የዛን ቀን እንሂድና ሰውየውን ታየዋለሽ አለኝ። ከዛ በዛው መንገድ ላይ አንዳንድ የሚቀማመስ ነገር ይዘንለት ገባን። በዛው ሰውየውን አየሁት። ወደ 40ዎቹ የሆነ እድሜው የሚገመት ሰው ነው። ያን ያየሁት ያው ትንሽም እዛ ውስኪ ለደህንነት ያሰጋኛል ብዬ ትንሽ አጠናሁት እዛው በዛው ቀን ማለት ነው። እና ሰው የሚተናኮስ ሰው አይደለም። ትንሽ ያው የጤና ችግር አለበት ያስታውቃል። እና ትንሽ ለመቆም እንኳን ያዳግተዋል እና የሆነ ዱላ የሆነ ነገር ይዞ ነው የሚነሳው። ሰውነቱ ትንሽ ሼክ ያደርግበታል ምናምን እንደዚህ አይነት ነው። እና የሆነ የጭንቀትም የድብርትም ብዙ አይነት እንትን ያለበት ሰውዬው እና ጤናው ትንሽ የታወቀ ሰው ነው ማለት። መናገር ይችላል፣ ይናገራል፣ መናገር ይናገራል። ግን ደግሞ ስለ ማንነቱ ምንም የሚለው ነገር የለም። እንግዲህ የመጀመሪያው ቀን እንደዛ ሆነ። በቃ ከዚህ በኋላ አውርታችሁ አታውቁም ከሰውየው ጋር? በምጠብቅ ሰዓት ያኔ ከተመለስን በኋላ ከዚህ በኋላ ያው ስራውን ጀምረሻል አለኝ እንጂ። ከዛ በዛው ቀን ወደ ቤት መጣሁ። ከዛ በማግስቱ መልሶ ይዞኝ ሄደ ማለት ነው። ቦታው ወጣ ያለ ቦታ ነው። ያን ያህልም እንትን ያለ አይደለም። አዲስ ያለቀለት ቪላ ነው እና ሰርቪሶች ምናምን አሉ ገና ሊከራዩ እንትን ያሉ ማለት ነው። እና ዋናው ቤት ነው ሰውየው የሚኖረው፣ እዛ ነው የገባ ነው። አስቀድሞ ደግሞ ያን የነገረኝ ቀን እዛው ትቆያለሽ፣ ምናልባት 1 ቀን ወይ 2 ቀን ተቀያሪ ሰው በእርግጥ ለሰውየው ሴፍቲ ስለሚያሰጋ
አልክም፣ ግን እኔም ቢሆን እየተመላለስኩ 1-2 ቀን ሸፍንልሻለሁ ስላለኝ 3-4 ቀን የሚሆነኝ ልብስ ይዤ መቶ ራሱ ወሰደኝ ሚኪ። ሄድኩኝ ማለት ነው። ከዛም በኋላ እዛ ነው የምቆየው። እንግዲህ ምግቡንም አበስለታለሁ፣ እንከባከባለሁ። አያወራ ረጅም ጊዜ መጽሐፍ እያነበበ ነው ቁጭ የሚለው። የሆነ ሰዓት ላይ ግን በቃ የሆነ የሚያስፈራ ባህሪ አለ። የሚያስፈራ ስልክ ለእኔ የሚያሰጋ ሳይሆን የሆነ እውክ ያለ ባህሪ ለራሱ እንዴት ነው ያለቅሳል፣ ይጨነቃል። ማን መጣብኝ በቃ አንዴ ወደ መስኮቱ ሄዳል። በቃ የሆነ ውክብክብ ያለ ሰው ነው እና እንዴ ምን ሆነ ነው ስለው አደራ አሳልፋችሁ አሰጡኝም አይደል ላሳልፈሽ አሰጡኝም እያለ ያለቅሳል ማለት ነው። እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሀል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ሊኖሩበት ምቹ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957870707 ወይም በ0987678780 ይደውሉልን። ጎልደን ፓላስ ሪል ስቴት። በጣም ማንም አይመጣም አይደል ማንም አያገኘኝም እያለ ያው ያ ሰውዬ ይጨነቃል። እና ሰውዬው ደግሞ ቡና ይወዳል እና አጋጣሚ እዛ ቡና ቁጭ ብዬ ሳፈላለት ምናምን ያኔ ነው ትንሽ እሱን ለመግባባት እና ለማውራት ጊዜ የማገኘው ማለት ነው እንጂ ሌላውን ጊዜ መጽሐፍ ያነባል ምናምን ምንም ማውራበት ጊዜ የለም። አንቺን እንዳስቀመጠሽ አያውቅም ማለት ይህን በምን አይነት ሁኔታ እንደሆነ ምንም የሚረዳው ነገር የለም። ሰውየው ነው። አይ በሚኪ እንደመጣው ያውቃል። በእርግጥ ግን ደግሞ ያሰጋዋል። እንደዛም ሆኖ ምን እንደሚፈራ አላውቅም። በጣም ነው የሚሰጋው። የሆነ ሰዓት ላይ ይጨነቃል። ያምነዋል አለው። ግን ደግሞ የሆነ ተጽዕኖ አለበት ሰውየው። በጣም ይሰጋል፣ ይጨነቃል እና ማንንም አያምንም። እና በመሀል ቡና እያፈላሁለት ራሱ ስናወራ ማንንም እንደማያምን ነው የሚነግረኝ። በቤተሰቤ በሚወዳቸው ቤተሰቤ በሚላቸው ሳይቀር እንደተካደ ነው የሚነግረኝ። እና አደራ አሳልፋችሁ አሰጡኝም አይደል መቼም አሳልፈሽ እንዳሰጨኝ እያለ ያለቅሳል። በቃ ሰውዬው ማን ነው ይሄ ሰውዬ?